ሰላም ጤና ይስጥልን። በየሰዓቱ ትኩስና እውነተኛ መረጃዎችን ወደ እናንተ የሚያደርሰው ፈጣን ሚዲያ የዛሬ ዕለታዊ ዜናዎቻችን ተጀምረዋል። ዛሬ ከተሰሙት ዋና ዋናዎቹ መረጃዎች መካከል ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደደረሰ እና ይህም ሰሞኑን ለተገደሉ 3 አሜሪካውያን ወታደሮች ክብር ሲባል የተፈጸመ እንደሆነ ተናገሩ። 3 ወታደሮች የተገደሉት ኢራን በዮርዳኖስ እና በኢራቅ በፈጸመቻቸው ጥቃቶች ነው። ጥቃቱ ለ9 ተከታታይ ቀናት እንደቀጠልና ትላንት ምሽት አዲስ ጥቃት እንደተከፈተ የአሜሪካ ማዕከላዊ እዝ ሴንትኮም ገልጿል። በመላው ኢራንም ከፍተኛ ፍንዳታዎች ተሰምተዋል። ከመንግስት ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው አሜሪካ በፈጸመቻቸው ጥቃቶች ታብሪዝ፣ ጃባሃር፣ ኮራናክ፣ ባንዳር ማሻህር እና ባንዳር ኢማም ኻማኒን ጨምሮ በርካታ ከተሞች ተመተዋል። በሌላ በኩል 2 ነዳጅ ጫኝ መርከቦች ወሽመጡን ለማቋረጥ ሲሞክሩ ፍንዳታ እንዳጋጠማቸው የኢራን መገናኛ ብዙሃን ዘግቧል። የኢራን እስላማዊ አብዮታዊ ዘብ ጥበቃ መርከቦቹ ደህንነቱ ባልተጠበቀና አደገኛ በሆነው ደቡባዊ መስመር እየተጓዙ ሳሉ ፍንዳታ አጋጥሟቸዋል ሲሉ በድረ ገጻቸው አስፍረዋል። ሴንትኮም ግን ይህንን አስተባብሏል። አሜሪካ ቴህራን በሆርሙዝ ወሽመጥ በመርከቦቹ ላይ የምትፈጽመውን ይህንን ጥቃት ለማስቆም ወታደራዊ ስፍራዎችን እና የመገናኛ ኔትወርኮችን ኢላማ እንዳደረገች ገልጻለች። ኢራን በበኩሏ ለጥቃቱ በሶሪያ ድንገተኛ ጥቃት በመፈጸም እና በዮርዳኖስ አቀባ አየር ማረፊያ የአሜሪካ የጦር አውሮፕላንን ኢላማ በማድረግ አጸፋ መስጠቷን ገልጻለች። በቀጠናው ያሉ ግጭቶችን ተባብሶ የቀጠለ ሲሆን የኩዌት ወታደራዊ ኃይል የኢራንን የጥቃት አክሽፌያለሁ ብሏል። የዛሬውን መረጃዎች በዚሁ አብቅተናል። አዳዲስ ሰበር ዜናዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን በመጫን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።